ማድረግ ነበረባቸው ብዬ አስባለሁ። እንደውም ወደፊትም ጭምር በእንደዚህ አይነት የሽምግልና እንቅስቃሴዎች ላይ እንዳይሳተፉ በሩን የሚዘጋ ይሆናል ብዬ አስባለሁ። ምናልባትም ከዚህ በፊት በሱዳን ጦርነት ካደረጉት ኢጋድ ሌሎቹም ካደረጉት ሁሉ ዝቅ ባለ መልኩ አሁን ተአማኒነታቸውን የበለጠ መሬት ላይ የሚከሰክስ ይሆናል ብዬ አስባለሁ። ኢጋድም በተመሳሳይ ነው። አንዱ ትልቁ የተቋቋመበት ዓላማ ልማት ኢኮኖሚ ቢሆንም የልማት ድርጅት ቢሆንም የምግብ ዋስትና፣ የአየር ንብረት፣ መሰረተ ልማት እንደዚህ የመሳሰሉ ጉዳዮች ላይ የሚያተኩር ድርጅት ቢሆንም የልማት ድርጅት ከመሆኑ አኳያ ደግሞ በተመሳሳይ ግጭትን መፍታት፣ ግጭትን መከላከል እንደዚህ የመሳሰሉ ጉዳዮች ላይ ማተኮር አንዱ ዓላማው ነው። ስለዚህ እንደዚህ አይነት የፌክ የግጭት አፈታት ሳይሆን የውሸት ስምምነት ምን ሳይሆን እንዲኖር መጣር መሳተፍ ያለበት ትልቁ ሚናው መሆን ያለበት እውነተኛ እንቅስቃሴ እንዲመጣ ነበር ማድረግ የነበረበት ብዬ አስባለሁ። እና ከዚህ አኳያ አሁን መልስ መስጠት ይኖርበታል ብዬ አስባለሁ። ያለዚያ አፋሃድ ያለው ሙሉ በሙሉ ትክክልም ጭምር ነው ብለን እንድንወስድ እንገደዳለን። በተለይ አፍሪካ ህብረት ስሙን ተጠቅሶ ምንም አይነት ድርድር እያደረግን አይደለም። የአፍሪካ ህብረት እንዲያውቅልን ወደፊትም ከአገዛዙ ጋር የመደራደር ፍላጎት ሀሳብ የለንም እወቁልን ብለናቸው ያን መልስ እንሰጣለን ብለው ቀጠሮ በያዝንበት በመሀል ነው ይሄ የተደረገው የሚለው በጣም ቀላል ነገር አይደለም። እጅግ በጣም ትልቅ ጉዳይ ነው። በተለይ ወደፊት የአፍሪካ ህብረት መሆኑ ኢጋድ ልክ ከዚህ በፊት እንደሚታሙበት የገዢ ፓርቲዎች ማህበራት እንጂ የሀገራት ፓርቲዎች ማህበራት አይደሉም እየተባሉ የሚታሙበትን ማረጋገጫ ነው የሚሆነው። ማለትም ልክ ስልጣን ላይ የሚወጡ የሀገራቱ ፓርቲዎች ፍላጎቶቻቸውን የሚያስጠብቁባቸው እንጂ የሀገራቱ ፍላጎት፣ የኢትዮጵያ ፍላጎት፣ የታንዛኒያ ፍላጎት፣ የደቡብ አፍሪካ ፍላጎት እንደዚህ የሚከበርበት አይደለም እየተባለ ይታማሉ። ከዛ አለፍ ሲል ደግሞ ትንሽ ሻል ባለ መልኩ የመንግስታት ናቸው የገዢ መንግስታት ናቸው እንጂ የሌሎችን ድምፆች የሚያደምጡ አይደሉም። ህዝባዊ ወገንተኝነት ያላቸው አይደሉም። በየሀገራቱ ያሉ የተቃዋሚዎችን የመሳሰሉትን አይሰሙም። እነሱን አያስተናግዱም። እንደውም እነሱ ማጥቂያ ናቸው ጭምር እየተባሉ ሲተቹ ነበረ። አሁን እሱን በትክክልም እውነት ነው ብለን እንድንወስድ አንድ ማረጋገጫ ነው ሊሆን የሚችለው እና በታሪካቸው ሊመዘገብ የሚችል አንድ አሉታዊ ጉዳይ ይመስለኛል። ስለዚህ እነሱም ጭምር ማጥራት ያለባቸው ጉዳይ ነው ብዬ አስባለሁ። ወደፊት መግለጫ ቢሰጡበት የተሻለ ይመስለኛል። እኛም ጭምር እንጠይቃለን። በነገራችን ላይ እኛም እንደ ሚዲያ ማናቸውም ጋር ከህብረትም ቢሆን ደውለን ኢሜይልም አድርገን መረጃ እንዲደርሰን ለማድረግ እንሞክራለን። የምር ወኪሎቻችሁ በዚህ የእጅ መስጠት ስነስርዓት ላይ ተሳትፈዋል? ከምን አኳያ ነው? አፋሕድስ አስቀድሞ በዚህ ጉዳይ ላይ እንደሌለበት አሳውቋችሁ ነበር የሚሉ ጉዳዮችን እኛም እንደ ሚዲያ እንሞክራለን። በተለይ ደግሞ ለእነሱ ቅርበት አላቸው። ከዚህ በፊት የእነሱን መግለጫዎች በመዘገብ ስብሰባዎቻቸውን በመዘገብ የሚታወቁ ዓለም አቀፍም ቀጠናዊ መገናኛ ብዙሃን ይህንን ይሰራሉ ብዬ ተስፋ አድርጋለሁ። ጀሪ እንግዲህ እንጠይቃለን ብለሃል። እንጠይቃለን ያዞና አፎን ወደ አንተ ልምጣ። እንግዲህ ኢጋድ የአፍሪካ ህብረትንም ኢጋድንም ስታነሳ ኢጋድን ወርቅነህ ገበየሁ ቁጭ ብሎ እየመራው ኢጋድ ምንም አይነት ለውጥ ያመጣ ወይንም ደግሞ አዲስ ነገር ነው ብዬ አልጠብቅም። ምክንያቱም ወርቅነህ ገበየሁ በማን እንደሚዘወር የማን ወገን እንደሆነ ስለሚታወቅ ያንን የመስረት ተቋም በእንደዚህ አይነት ግለሰብ ሲመራ ተስፋ ትቆርጣለህ። ግን የአፍሪካ ህብረት እንዳልከው ትልቅ ጥያቄ የሚያስነሳ ነገሮች አሉ። ኢጋድም ለአፍሪካ ህብረት ምክንያቱም እንደ ተቋም ስለሆነ ጥያቄ የሚቀርበው አፋሕድም ያነሳቸው ነገሮች አሉ። ያነሳቸው ነገሮችን በእንደዛ ጉዳዮች ላይም ደግሞ ተደጋጋሚ ጥያቄዎች ተጠይቆ ሌሎች መግለጫዎች የደረሰባቸውን ነገር ለህብረተሰቡ የሚያሳውቃል ብለን ተስፋ እናደርጋለን። አፈወርቅ ወደ አንተ ልምጣ። በዚህ በአፍሪካ ህብረትና በኢጋድ ጉዳይ ላይ አብረህ ሀሳብ እንድሰጥበትና ሚናቸው ምንድን ነው? ለምንስ በዚህ ደረጃ እንዲጠቀሱ ተፈለገ? ለምስ የሚለውን ቀደም አንስቼዋለሁ። አሁንም ለአንተ ላንሳለህ እና እሱንም አብረህ ይኸው። ከዛ ውጭ ደግሞ
አንድም ከመረጃው ጋር ቀደም ካቀረብኩላችሁ መረጃው ጋር ይሄ የፖለቲካ ቅደም ተከተሉን ይሄው የኦህዴዱ ኦነግ ቡድን ቤተ መንግስቱን የተቆጣጠረው እያንዳንዷን ነገር ሲሰራት በተናበበና በተጠናና ፖለቲካውን ቅደም ተከተል በጠበቀ መልኩ ነው። አሁንም እዚህ ውስጥ ያሉት ርዝራዥን የብአዴንና የህዋት ባንዳዎች ይህን እያስፈጸሙለት ያሉት በዚህ መልኩ ነው። በህዋትና በኦነግ ኦህዴድ ቡድን መካከል ምንም ልዩነት የለም የሚለው ነገር በተደጋጋሚ ስላነሳ ነው እዚህ ጋር ደግሞ። ስለዚህ እነሱ የሚሉት በተቻለ አቅም የአንድነቱን የፋኖ አንድነት የጀመሩትን የአንድነት ጉዳይም የተወሰነ ጊዜ ዘግየት ቢያደርጉትና ሁኔታዎቹን በተለይ ደግሞ የእነዚህን የባንዳዎቹን አካሄድ ቢያው ጥሩ ነው የሚልም ሀሳብ። ምክንያቱም ከባድ ፖለቲካ ይሰራባቸዋል። ቀጣዩ እነሱ ወደ አንድነት መጣን ካሉ በኋላ የአማራውን ቅስም የሚሰብሩ ስራዎች የሚሰሩና እጃቸውን ለመስጠት ስልጣንም ናፍቀው ያው ኪሳቸውን የሚያደለቡ ናቸው። አሁንም እጃቸውን ለመስጠት የተነረደሩ ያሉት። ስለዚህ ከዚህ ጋር ተያይዞ ትንሽ ስምምነቱ አንድነቱ ወደኋላ ሳብ አድርገው ያዝ አድርገው የእነዚህ ሰዎች መጨረሻ ቢያጣሩ ጥሩ ነው የሚልም ነገር አለና አፈወርቅ ይሄንንስ እንዴት ታየዋለህ? ትናንትናም ደጋግሜ ያነሳሁት ነገር አለ። ዋና ወሳኙ ውስጡ ያለው ግዙፉ ኃይል ነው። በሁሉም አቅጣጫ ያለው ግዙፍ ኃይል ነው እና ግዙፍ ኃይል አመራሮቹ በዚህ ደረጃ ሲዋረዱና በፋኖ እጅ መስጠት የሚባል በሌለበት አንድ ጥይት ለራሱ አስቀርቶ ህይወቱን የሰዋ ስንት ፋኖ ባለበት ያው እነሱ አመራር ላይ ቁጭ ብለው የሚባለው ፋኖ ታግሎ ጥሎ የመጨረሻውን ጥይት ለራሱ አድርጎ የተሰዋ ስንት ፋኖ አለ። ይሄ ጀግንነት ባለበት ሁኔታ ውስጥ እነዚህ ባንዳዎች በዚህ ደረጃ ትግሉን አጨመላልቀው ሲሄዱ ሲታይ አንዲት ነገር መደረግ የለባትም የሚለውንም አብሬውና በተለይ ግዙፉ ኃይል ላይ ነው ያው ትኩረት እያደረኩ ያለሁት እና አፈወርቅስም ብታይ ቅድም የሮስ ያልኩት ነገር ለፋኖ ትልቅ ዓላማውን ሊያዋርድ የሚያስችል አይነት ነውረኛ ስራ እንደው ከባህሪው ከተፈጥሮ ጋር የማይገናዘብ እንደው አሳፋሪ ነገር ነው አሁን የተፈጸመው። ትናንትና ስናከብረው የነበረው ማስረሻ ሰጤ ዛሬ የተገኘበት ሁኔታ ቅድም የገብርዬ መልእክተኛ ሄዶ ሲያመልጠው ይሄ ነው መልእክቱ ብሎ ስሉ ጌታዬ እኔን ያድምጡ ሊያዋርደኝ ስሩ ነው ከታች ማምለጡ የተባለው ምሳሌ ነው። በእውነት የመጀመሪያው አንደኛ የተማረ ልጅ ነው ማስረሻ ሰጤ። ነገር ሳይገባው ቀርቶ አይደለም። ምን እንዳሸነፈው እንግዲህ ጭንቅላት ቢሆን እንዲህ ይሆናል ብዬ አልገምትም። ብዙም ልናገረውም ደስ አይለኝም። ነገር ግን አንድ ጥያቄ ማቅረብ እፈልጋለሁ። ትናንትና ጫካ የገባህበት ዓላማ በዋነኛነት ያነገበው በአማራ ላይ የዘር ማጥፋት ወንጀል ያወጀው የህወሓት አገልጋይ ሆኖ ከነበረበት አልጋው ስለደላውና ጊዜ ስለፈቀደለት እላዩ ላይ ወጥቶ የተቀመጠው ባለ አልጋው የዛሬው ፋሽስቱ ኦህዴድ ነው ብለህ አልነበረምን? በአማራ ላይ እየተፈጸመ ያለው የዘር ጭፍጨፋ ነው አላልክም? ህወሓትን አውግዘህ ስታበቃ ትክክል ነው ባልነበት ሌሎችን እንደዛ ለምን ይተባበራሉ ስትል አዎ ተገቢያዊ የሆነ በምክንያት የታገሰ እይታ ነው ስንል፣ በአሁኑ ሰዓት አንተ ሄደህ እጅ የሰጠህበት የአብይ አህመድ ኦህዴዳዊ የፋሽስት አገዛዝ በአማራ ላይ የዘር ማጥፋት ወንጀል የሚፈጽመው አንተ እዛ ስለገባህ የአማራ የዘር ጭፍጨፋ በአማራ ላይ የሚካሄደው የዘር ጭፍጨፋ ይቆማል ብለህ ነው ወይስ እንደው የቀደመብህ ነገር እዛም ወደ ፋኖ ስትገባ ውስጥ አንድ የቀበርከው በዛ በአማራ ህዝብ ደም ልታተርፍ የፈለግከው ነገር ኖረው ነው? እባክህን ፈቃደኛ ከሆንክ እንደው ምንም ምሳና አዋርድ በምክንያት ላይ በተመሰረተ ክርክር እሺ አትልም እንጂ በእኛ ሚዲያ ቀርበህ እንደው አንተን እንዲህ አግባብቶ ያስማማ ነገር ምንድን ነው የሚለውን ጥያቄ በአክብሮት እንደው በእውነት ኢየሩስ ይሄንን ፈቃደኛ ከሆነ ባለፈውም በተደላደለ ቦታ ሆኖ ገና እየተንቀሳቀሰ እንዳለ አድርጎ ድምጹን ስታሰሚን የዛሬው ደግሞ ለየት ስላለ ነው። እንደው ይሄ የአብይ አህመድ አገዛዝ ለአማራ ህልውና ዋስትና ነው ብለህ ትናንት አውግዝ በቦምብ እየተደበደበ አማራ ወገንህ እያየ እንዲህ ሆንክበት እንደው ጉዱ ምንድን ነው? እባክህን እኛንም የኢትዮጵያንም ህዝብ አስረዳ። የአማራ ህልውና የሚጠበቀው ምናልባት አንተ በምታገኘው ሹመት ነው ካልክ ለዚህማ
በስጋም ይሁን በሌላ ይዛመድም አሁን በሐሳብ ተዛምደሃል። አረጋ ከበደ እኮ አማራ ሆኖ አማራውን ለብልጽግና ካደረ በኋላ የባዕደን አመራር ሆኖ እዛ ለጊዜው ብልጽግና ፓርቲ ተብሎ ይቀመጥ ማዳን ችሏል ወይ ነው የኛ ጥያቄ። ከዛ ውጪ ሌላ ምንም አንጠይቅም። ሌላው እንግዲህ ይሄ የአፍሪካ ህብረት የሚባለው ዓለም አቀፍ የአፍሪካ ህብረትን ዓላማ ወደታች በሚያኮሰምን መንገድ ወርዶ በፊት እነሱ ራሳቸው በታዛቢነት ተገኝተው የአፍሪካ ህብረት፣ የአውሮፓ ህብረት፣ የአሜሪካ ኤምባሲ ከዛም አልፎ ደግሞ ኢጋድ ራሱ በተገኘበት የአማራ ፋኖ ህዝባዊ ድርጅት ነፃ ባወጣቸው ቦታዎች በአማራው ላይ የተፈጸሙ በደሎችና ግፎች ምን ያህል ዘግናኝና አሳዛኝ እንደሆኑ ይህንን የጦር ወንጀል የፈጸሙ የሰብአዊ መብት ጥሰት የፈጸሙ ወገኖች እንዴት አድርጎ እንደፈጸሙ መንግስት ከተባበረ ገለልተኛ የሆነ አካል መጥቶ እንዲመረምር እንጠይቃለን ሲባል እኮ አንተ እዛ አመራር ነበርክ ነው የምንለው እኮ ማስረሻ ነው። ያንን ደግሞ የተቃወሙ ወገኖች ነበሩ። ትናንትናም ለማንሳት እንደሞከርነው ባጭሩ እንዴ ምን እየተሆነ እንዳለ። ስለዚህ ያ ሁሉ ወንጀል ሲፈጸም ወንጀሉ ካሳ አግኝቶ ነው የአማራ ህፃናት በየትምህርት ቤታቸው በቦምብ የሚያልቁት እንደው ትክክል ነው ብለህ አምነህ ነው? የደም ካሳ ተገኝተው ነው? ድርድር እኮ አሁን ስምምነቱም ለአማራ ምን የሚያመጣ ነው ብለን ስናስብ የአፍሪካ ህብረትም ራሱን ያሳነሰበት መድረክ ነው። ምክንያቱም አፋሕድ እንዴት ሆኖ ሲንቀሳቀስ እንደነበረ ሊቀመንበሩ ማን እንደሆነ መዋቅሩ ማን እንደሆነ በተለያየ ከዚህ ከውጭ እና አስፈላጊ ናቸው ከሚባሉ ድርጅቶች ጋር ለመነጋገር እነማን ያነ በፖለቲካው ዙሪያ ውክልና አግኝተው እንደነበረ እኮ ይታወቃል። እነሱም ከነሱ ውስጥ አንዳንዶቹ ያው አንዳንድ ቀን ምን ይደረጋል እንግዲህ እንደው ብዙም ባልናገር ይሻላል እና ምን እየሆኑ እንደመጡ አሁን ከማስረሻም ጋራ መግለጫ ያወጣባቸው ሰዎች በህመም ምክንያት ራሳቸውን ከማግለላቸው ካገለሉ እኮ ቆይቷል። እንደው ማዳበያ አይነት መግለጫ ሆነ እንጂ። ስለዚህ እንዲህ በተደራጀና በተጠናከረ የራሱን የፖለቲካ ማኒፌስቶ በይፋ አውጥቶ የወደፊት የፖለቲካ ፕሮግራሙን ህብረተሰብ እንዲያውቀው አድርጎ የምትታገሉት ከሀገሪቱ ብሔራዊ ጥቅም አንጻር ምን ይመስላል ለሚለው ጥያቄ ሁሉ ባለስንት ገጽ ደብዳቤ ጽፎ ከዛ በኋላ በዚህ ባወጣነው የፍኖተ መርሃችን ላይ ሐሳብ ያላቸው አዳብሩ ብሎ ያወጣ አንድ የፖለቲካ ዓላማና እሳቤ ከግቡ አንጻር ያለው አሁን ግን በፋኖነት ጠመንጃ ይዞ የሚንቀሳቀስ ለሚታገለውና ለታጠቁ አካል የፖለቲካ መፍትሄ ሊሆን ይችላል የሚለውን እያንቀሳቀሰ ሲሄድ እዛ ውስጥ ለውስጥ የሚያተራምሱ ሰርጎ ገቦች ከገቡ በኋላ በተፈጠረው ችግር ምክንያት የተፈጠረው ጉዳት በደንብ ስለምናውቅ አሁንም ለፋኖቻችን ክብር ስንል አንናገረውም። የቀሩ ጎደሎች በደንብ ተስተካክለው መልካም ነገሮች ከፍታቸውን ይዘው እንዲንቀሳቀሱ ምኞታችን መሆኑን በደንብ መግለጽ እንሻለን። ከዚህ አንጻር መገኘት በሌለበት ቦታ የአፍሪካ ህብረት እንደተገኘ ስለሚታወቅ ይሄንን በተመለከተ አሁንም የአማራ ፋኖ ህዝባዊ ድርጅት አጠንክሮ ደብዳቤ መጻፍ እንዳለ። ሌላው ኢጋድ እሱ ምንም ማለት አይደለም። ያው አንዳንድ ቀን ተመረጠ ከተባለ እኮ እንግዲህ የሰውነት ቁመና ወይም ጎደሎ ነገር ከግምት ውስጥ አይገባም። ብአዴን ሳይሆን ኦህዴድ ነው መርጦ ያስቀመጠው። ማን ነው ይሄ? ወርቅነህ ገበየሁንና እሱ እንዲህ ያለ ስራ የሚሰራ እንዴ እዛ ጅቡቲ የገቡትን ሰዎች ሁሉ እኮ አሳፍኖ የሚልክ ሰው እኮ ነው። አሁን እሱ ምን ፍትሃዊነት ይጠበቃል ተብሎ እሱ ተገኘ የሚል የትኛው ድርድር ደግሞ? ሲደራደሩስ እንዴ ከተባረረ በኋላ የተባረረ ሰው የአንድ ድርጅት ወኪል ሆኖ መጥቶ ሲያበቃ እንደው የመግቢያውን በር እናሰማምርለት፣ ግን የሚረግጥበት ቦታ ትንሽ ውበት የሌለው መሆኑን ሰው ሁሉም ቢያውቅ እስቲ ዝም ብለን አንዳንድ ነገር ለማስመሰል ይሄ መልክ የሌለውን ሰው ወደ አደባባይ ሲወጣ ትንሽ እንደሚቀባቡት አይነት ለማድረግ የሞካከሩት መንገድ እንጂ ፋይዳ ያለው ነገር አይደለም። ስለዚህ መሆን ያለበትን በተመለከተ እንደው አጥር አድርጌ እናገር መጨረሻ ላይ የምለውን እላለሁ። ፋኖች የአማራ ህዝብ ብዙ ኃላፊነት አሁንም ገና መወጣት ያለበት እንዳለ መጠንቀቅ ያስፈልጋል። ምክንያቱም ዓላማውን የሚያኮላሹ የምንመራ እኛ ነን በሚል ስያሜ እምነቱን ከተቀበሉ በኋላ ከትከሻቸው ላይ እንደተቀመጠ አዋራ ዝም ብሎ የሚያራግፉ ጉዶች አሁንም ትግሉ እንዳበላሹ ይሄ ጥሩ ማመላከቻ ስለሆነ የአፍሪካ ህብረት ሁኔታውን ቀደም ሲል እያወቀ ተፈላጊው መመዘኛ ሳይሟላ ትክክል እንደሆነ ተደርጎ በተደረገለት ጥሪ እዛ መገኘቱ በራሱ ክብሩን የአፍሪካ ህብረትን ቅድም ገጥየም እንዳል ዝቅ የሚያደርግ ነው። የኢጋድ ጉዳይ ምንም
ወርቅነህ ገበየሁ መቼም እንኳንስ ከዚህ ከአብይ በላይ ሌላ አብይን የሚያስደስት ነገር ምን አለ ቢባል ሊገኝ የሚችል ሰው ስለሆነ እሱን ከቁም ነገር መቁጠር አያስፈልግም እላለሁ። ኋላ ግን አሁን ፋኖች የታየባቸው ከሚመጣው ሁኔታና ወደፊትም አሉ ሊባሉ የሚችሉ አስጊ ነገሮች እንዴት ሊታረሙ እንደሚችሉ የራስን ሀሳብ ወደኋላ በማጠቃላይ ይሰጣሉ። እሺ አፈወርቅ፣ በዛውም ለፋኖች የሚሰጥ ሊታረሙና እንዲሁም ደግሞ በቀጣይ ሊይዙት የሚገባው አቅጣጫ ምንድን ነው? ከዛ ውጭ ያለውን አጠቃላይ አሁን ስምምነቱ ወደ አንድነቱ የመምጣቱን ጉዳይ ያዝ ቢያደርጉት፣ ምክንያቱም ከባድ ፖለቲካ ሊሰራባቸው ነው። የአማራውን ቅስም ለመስበር የተዘጋጀው ይሄው ባንዳ ቡድን ራሱን አዘጋጅቶ ከዚሁ ቡድን ጋር እቅዱን ጨርሷል ነው እንግዲህ ውስጥ መረጃዎቻችን እያደረሱን ያሉት። ጌትዬ ቅድም የአፍሪካ ህብረትና የኢጋድን ጉዳይ በደንብ ስላነሳው ወደ እሱ አልመለስም ብዬ ነው። በዛ ይሄን ጉዳይ ይዘው